ከአዲስ ፕላስ አጫጭር ስፖርታዊ መረጃዎች። በዊምብሌይ ስታዲየም በተካሄደ የፍጻሜ ጨዋታ ማንቸስተር ሲቲ ቼልሲን 1-0 በሆነ ጠባብ ውጤት በመርታት የ2025 የ2026 የውድድር ዓመት የኤፍኤ ካፕ ዋንጫ ባለቤት ሆኗል። በስፔናዊ አሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በጨዋታው ላይ የታየውን ስልታዊ የበላይነት ወደ ድል በመቀየር በክለቡ ታሪክ ሌላ የክብር ምዕራፍ አስመዝግቧል። በሌላ መረጃ ቼልሲ ዣቪ አሎንሶ ቀጣይ ዋና አሰልጣኝ አድርጎ ለመሾም የመጨረሻ ምዕራፍ ላይ መድረሱ ተሰምቷል። የ44 ዓመቱ የቀድሞ የሪያል ማድሪድ እና የባየር ሊቨርኩሰን አሰልጣኝ በስታንፎርድ ብሪጅ ለ4 ዓመታት የሚቆይ ውል በሚቀጥሉት ቀናት ይፈርማሉ ተብሎ ይጠበቃል። በሌላ ስፖርታዊ መረጃ ፖላንዳዊው አጥቂ ሮበርት ሎቫንዶቭስኪ የውድድር ዓመቱ ሲጠናቀቅ ባርሴሎናን እንደሚለቅ ክለቡ አስታውቋል። የ37 ዓመቱ አጥቂ በካታሎኑ ክለብ ቆይታው በ190 ጨዋታዎች 119 ግቦችን በስሙ አስመዝግቧል። በየሰዓቱ የሚወጡ አዳዲስ ትኩስና ሰበር ስፖርታዊ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ።